ይህን የተረዱ ብዙ ካምፓኒዎች እንደምታዩት ዲጂታል ማርኬተር፣ ሶሻል ሚዲያ ማናጀር፣ ኮንቴንት ክሬተር እና ከዚህ በፊት በተለያዩ መንገዶች ስለ ዲጂታል ማርኬቲንግ ሰምታችሁ ይሆናል። ነገር ግን ዲጂታል ማርኬተሮች በምን መንገድ እንደሚሰሩ፣ እንዴት ገንዘብ እንደሚያገኙ ጥያቄ ሆኖባችሁ ያውቃል? እንደዛ ከሆነ ይህ ቪዲዮ ለዚህ ጥያቄ መልስ ይዞ መጥቷል። በመጀመሪያ በአጭር ቃል ዲጂታል ማርኬቲንግን ስንገልጸው ማርኬቲንግን በዲጂታል መንገድ በተለይ ኢንተርኔትን በመጠቀም የምንሰራበት መንገድ ነው። እናም አሁን ላይ ዲጂታል ማርኬተሮች እየሰሩበት የሚገኙበትን 3 መንገዶችን እናያለን። የመጀመሪያው ለካምፓኒዎች እንደ ሶሻል ሚዲያ ማናጀር በመሆን በመስራት ሲሆን አሁን ላይ ይሄ ስራ በጣም ተፈላጊ የሆነ እየመጣ ነው። ምክንያቱም ብዙ ቢዝነስ ያላቸው ሰዎች በበቂ መንገድ ተደራሽ እንዲሆኑ ወደ ዲጂታል ዓለሙ እየገቡ ነው። በተለይ ወደ ሶሻል ሚዲያ ላይ ደግሞ በበቂ መንገድ ተደራሽ እንዲሆኑ የእያንዳንዱ ፕላትፎርም አልጎሪዝም እና የሰውን ኢንተረስት የሚረዱ የዲጂታል ማርኬቲንግ ባለሙያዎች ያስፈልጓቸዋል። ይህን የተረዱ ብዙ ካምፓኒዎች እንደምታዩት ዲጂታል ማርኬተር፣ ሶሻል ሚዲያ ማናጀር፣ ኮንቴንት ክሬተር እናም ከሱ ጋር የተያያዙ ብዙ የስራ ማስታወቂያዎችን እያወጡ ይገኛሉ። ስለዚህ የመጀመሪያው የዲጂታል ማርኬቲንግ የስራ አይነት ሶሻል ሚዲያ ማናጀር መሆን ነው። ሁለተኛው ደግሞ የሶሻል ሚዲያ አዶችን በመስራት ሲሆን ፌስቡክ ላይ፣ ኢንስታግራም ላይ የሚመጡላቸው ስፖንሰርድ የሚሉ አዶች የሚሰሩት በእነዚህ የዲጂታል ማርኬተር ባለሙያዎች አማካኝነት ነው። ሶስተኛው ደግሞ ኮንቴንት ክሬት በማድረግ ሲሆን ኮንቴንት ክሬት የምናደርገው በተለያዩ መንገዶች ነው። ማለትም በቪዲዮ ፎርማት፣ በኢሜጅ ወይም ደግሞ በግራፊክስ መልኩ ሊሆን ይችላል። እዚህ ጋር ኮንቴንት ክሬት የምናደርገው ለሁለት ነገሮች ነው። አንደኛው ለራሳችን ለፐርሰናል ብራንድ ሲሆን ሁለተኛው ደግሞ ለካምፓኒዎች ብራንድ ቢውልድ ለማድረግ ነው። እናም ዲጂታል ማርኬቲንግ ስንሆን እነዚህን ስራዎችን በሰፊው መስራት እንችላለን።